ሲጋር ጋር ጭበት ቪዲዮን ካየው ታደለ እኔ ለምን ተነግረኛለህ? ቺካ ሌለክ እየገባክ እሱ ቪዲዮ ምናምን ያልኩበትን ገብታ ጣባጣባ አልከበት ምን ችግር አለው? እርጭበት ወንድ ኮን ከርጭበት ሴት ኮች ደግሞ ጎርጎሪበት ምን ችግር አለው? ምን ችግር አለው? የሚያስረጭሽ ከሆነ እርጭበት፣ የሚያስረጭ ከሆነ እርጭበት። አትደነቅ ለለ ነው እንደው ፖርኖ ስለቅ ምን አገባችሁ? እኔ ከፈለኩኝ ሽጫዋ ካልሆነ ወይ ደግሞ ሽጭ ነግጄበት ካልሆነ ምን አገባችሁ? ምንም አያገባችሁ። በሰው ገላ አያገባችሁ። ሊያሾ ግን ሊያሾ ወይ ነው ተዋረደች እኮ ወይ አልተዋረድኩም። ባይሆን እኔ ምን ልጅ ትሙት አልተዋረድኩም። ተዋርጄ ከመሰላችሁ እሰየው። እንዲያረገች ለምትሉ ሰው አይመለከታችሁ። በገዛ ንብረቴ በገዛ ገላይ ማንም አያገባው። ሽጬው አይደለም ብር ተቀብዬበት አይደለም ወይ ደግሞ ጊፍት ተቀብዬበት አይደለም። ባረገው ራሱ ፈቅጄ ነው ያደረኩት። ፈልጌ ነው ላይፍ ስትሪሚንግ ከፍቼ ያደረኩት። ምንም አያሳፍርም። እሺ በተቀረው ለሌሎቻችሁ ምነግራችሁ ደረጃችሁን ወቁ። ሰውን ስትቀርቡ ማንነታችሁን ከናንተ ጋር የሚመጣጠነው ሰው ጋር ሂዱ። እውነቴን ነው የምላችሁ። በህይወቴ እኔ የተማርኩት ይሄንን ነው። ከኔ ጋር በንግግርም በአክትም ከሚመጣጠን ሰው ጋር ነው መገኘት ያለብኝ። ምን ብሎ ሚዲያ ላይ ተወዳጅነትና አድናቆት ያገኘ ሰው ከኔ ጋር ይመጣጠናል ማለት አይደለም። እንደነገርኳችሁ የመጣውበት ስብዕና አይፈቅድልኝም፣ ማህበረሰብ አይፈቅድልኝም ይሄንን ለማድረግ። ገባችሁ? ከልጅነታችሁ ጀምሮ እየተረገማችሁ ያደጋችሁ ወይኔ ወጡልን፣ ወይኔ ሄዱልን፣ ወይኔ እንዲያደረጉብን፣ ወይኔ እንደዚህ ያደረጉብን እየተባላችሁ ሰፈር አማራችሁ ወጣችሁ ሰዎች ሊያሾ ብላችሁ ደፍራችሁ ስትናገሩ እኔ እኮ በሰው ገላ አያገባችሁ። እኔ ጫንት ከማራ ጋር ስትጣይ ያወጥልሻል ኩላሊትሽን በል ያ የሊያ ቅሌት ያጻፍ ገንዘብ ሰርቼ ነው ያገኘሁት። ቆፍረሽ ነው ያገኘሽው። ቆፍረሽው እየበላሽ እንዴት እያከች ሊያ እንስሽን ቆፍረሽ እንዴት ያልሽው እንስሽን ቆፍረሽ ያገኘች ሴትዮ አየሽ ወይ ቀላል አየኋት እንዴ? በላሽ እንዲህ ነው እንዲህ የምትቆፍሪው ግን ምን ሆነሽ ነው? ስትቆፍረው ላሳያችሁ። ይኸውላችሁ ብዙ ጊዜ ሰዎች ማለት ነው አይጋችን አረ ሌላም አላሉ
ሌላም አለ መስቀሉ የሴት ልጅ እናት ይቅር ይበለኝ ጌቴ። የሴት ልጅ እናት አላሳይም። የሴት ልጅ እናት ጋይሊያችን ቀስት በጎንደርኛ አንድ ጊዜ እንጨፍርላት። አቤት ስንት ጉድ ነው ያለሽ ግን በጉርብ እኔ የምልሽ ግን ዩቱብ ላይ ነው የምንሄድበት። ይሄማ ገንዘብ ያስፈልጋል። ወደ ዩቱብ ወንጨርስ ምን አለች እቺ ፊንገር ሾ ምን አለች? እኔ ከቤታ ጋር ንቃታለሁ፣ አልጣላም ንቅያታለሁ። የት አባሽ ልትሄጂ ነው? እኔን እንደዚህ አስጀምረሽ ሳታስጨርሺ የት አባሽ ልትሄጂ ነው? ወቀጣው ይቀጥላል። አይቆምም። እንዋጋለን፣ ነገም እንዋጋለን። ከነገ ይሄ ማህበረሰብ ለዚህ ማህበረሰብ እንኳን አታስቡለት። ይሄ ማህበረሰብ ስሜቱን በወሬ ጥማቱን ሳይወጣ የታባሽ ነው የምትሄጂው? ይሄ ማህበረሰብ በቃን ሰልችቶናል፣ ስድድብ ነቀፋ ሰልችቶናል ካላለ በስተቀር አንቺ ከኔ ጋር መራገጥሽን አታቆሚም። አቆማለሁ ብትይ ራሱ እየወቀጥኩሽኝ አታቆሚም፣ ብቻ አታቆሚም። መጀመሪያ ባንነካካ ጥሩ ነበረ። ተከባብረን እንደሌሎቹ አትድረሽብኝ ተባብለን ተናንቀን ብናልፍ ጥሩ ነበር። ግን አልሆንም። አልፈቀድሽልኝም፣ ቆራቆርሽኝ። የተማባሽ አትሄጂም። እንዋጋ በለው። የወልዲያ ወጣት ጊዜ የለውም። እንቀጥላለን፣ ነገም ይቀጥላል። ታኩሬ ወይ አባቴ ሂሳብ ሲጎል ከዚህኛው ላምላላ ብለሽ ነው አመገቢው ላይ ለጊንደው ነው የምናገርልህ። እዛ ዘፈን ነሽዳ ሲያረጅልህ አርፈህ ትቀመጣለህ። አስበሽዋል ናኦሚ? የስቲቮ ድምፅ እኮ ኮሮና ነው አብልጦ አንተራይን እንዳላጠፋ ስለ ዘፈን አታውሩ። ኧረ ፕሊስ ረፉ። ረፉ። ባለሙያው ከውጭ ሆኖ ሲያያችሁ አፈር ነው የምትመስሉት። እኔ አይቻችኋለሁ። አሁን አታውሩ። ኧረ በመድኃኒዓለም ማን ነበረ ስሟ? ጓደኛዋ ቱቱ አሁን እሷ እዚህ ጋር እየበለች የቱቱን እጅ እዚህ ጋር ጭልፋውን ስትል ታያታለች። አብራ ከጭልፋው ጋር ጭልፋውን እንደዚህ ስታደርግ ቱቱ በይ ትላታለች። ሰው ሲበላ ራሱ ይደብራታል። ቤቷ ውስጥ ያለው እንዴ ሁልጊዜ ካያችሁ ሰራተኞቿ ሁልጊዜ ማለት ነው እግዚአብሔርን ሸንቃጣ ናቸው። ደስ ነው ያለኝ እኔ ዛሬ አመት ብቻዬን እንትን ስራገጥ ስሰደብ ስኮረኮም እንዴ ሶፋ ላይ አሁን ደግሞ ማለት ነው እግዚአብሔርዬ በዚህ በጀመርካት እንደው ጨረሳት። እንደው ሶፋ ላይ ስሸና የነበረውን ደግሞ ታመጡልኛላችሁ የኔ እናቶች፣ አባቶቼ፣ እህቶቼ፣ ወገኖቼ። እውነት ነው የምላችሁ በሷ የደረሰ በእኛ ይድረስ። አሚን ብለናል እኛ ኮማቾች በሷ የደረሰ በእኛ ይድረስ። በስመ አብ። በዚህ ሰዓት ምንድነው በር የሚደበደበው? አቤት ምንድነው? ለ7 ዓመት ኢንጂነሪንግ ከተማርኩ በኋላ 3 ዓመት ወጥቼ ስራ ፈልኩ። ስራ የለም፣ ጠብ ያለ ነገር የለም። ከዛ በኋላ አካባቢ የሚገኝ ሆስፒታል ይኩና ጤና ጣቢያ እቺ ትንሽ ብራዘር በኢንጂነሪንግ ተማርኩ ባልከኝ እኮ አሁን ምን ጤና ነገር ዋናው መማር እኮ ነው አባቴ። ከዛ ማህበረሰቡ የህዝቡ መብዛት አይደለ ስራ ያጠፋው። ማህበረሰቡ ትንሽ መከላከያን ይጠቀም ምናምን ወጣቱ መከላከያ አይፈልግም፣ ባባዶ ነው የሚለው በቃ። ለዛ ነው ህዝቡ ምን እንደምታውቀው አይደለም፣ እርዳታ ነው አይደለ? የለንም እኛ ምንድነው? እሺ አነስተኛ ሙከኩ አብያለ ነገር የለም። ከዛ የራሴን ቢዝነስ ክሬት አድርጌ ምናምን ለማድረግ እንግዲህ ለሀገር አሁን ለሚያስፈልገን ምንድነው? ጽዳታችንን መጠበቅ። ኮሌታ ላይ ተሰግስጎ ኮሌታ ላጠቆረ እድፍ ቅንቅን በልጦ አላርኩ ጽድት አንዴ ነካው ጽድት ነው የሚያደርገው። አይ ጎበዝ አሪፍ ነው። ግን አሁን ነው ባለቤቴ 3 አይነት ጀሪካን እዚህ አይነት 3 አይነት ላርጉ ይዛ ይገባልና ቴንክ ዩ አልፈልግም። ምንድነው? እሺ ልብስ ብቻ እንደሚታጠብ እና ታዲያ ምንድነው? ኢትዮጵያውያን እኛ እንደ ሀገር ከሌሎቹ ዓለም ከተቀረው ዓለም ለየት የሚያደርገን ምንድነው? ገምት። ንገረኛ። የሽንት ቤታችን ቅርናት ገማት ጥንባት ነው። ሽንት ቤት ዳር ላይ ተለጥፎ አልወርድም ላለ ለደረቀ ሰጋራ በልጧ የሽንት ቤት ማዝያ። ብራዘር ቴንክ ዩ አንፈልግም ማለት አንፈልግማ። ምንድነው? አንተም ወጣት ነህ አትረዳም ነው? ተምሮ ስራ ያጣ ሰው ለሰርቤ ነው እንደመጣው ምንድነው? መስርብ ሽንት ቤታችሁ አይሸትም ነው? አይሸትም። ምን ኢትዮጵያ አይደለ እንጀራ አይደለ የምትበላው ማለት ሰክሰው ወጣት አይደለ አንተባበረ ምንድነው? ለሸጥ አይደለም የመጣሁት ግቢ ላጣና ገባ ገባ